الله والحمد لله والصلاة والسلام على رسول الله. وعن أبي يحيى صهيب بن سنان رضي الله عنه قال قال رسول الله صلى الله عليه وسلم: عجبا لأمر المؤمن إن أمره كله له خير وليس ذلك لأحد إلا لمؤمن إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له. رواه مسلم. بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. كرياض الصالحين كتاب بني حياة سمنتنا بنات حياة سبعتنيو. وعن أبي يحيى صهيب بن سنان رضي الله عنه قال قال رسول الله صلى الله عليه وسلم: يا الله ملتني عندي هالو لنا عجبا لأمر المؤمن يمؤمن نجر يسكر ما يستنك إن أمره كله خير له إن أمره كله له خير يمؤمن نجر كل نجر خير نو لسو علو وليس ذلك لأحد يهدمو لعندم عيد اللم إلا لمؤمن لمؤمن نجي لعندم يتسدى سدوتام عيد اللم من دنو خيرو يمياسكر موس نجر من دنو كتبالة مؤمن هنا سو إن أصابته سراء متشوت كاقاتمو شكر الله يمسكنان فكان خيرا له يها متشوت لسو يمتعلت خير نجر هونو يمزقبلتال وإن أصابته ضراء قدات كاقاتمو ችግር ካጋጠመው ሰበረ ትዕግስት ያደርጋል فكان خيرا له ይህም ለሙእሚን መልካም ይሆንለታል አሉ። ረዋሁ ሙስሊም። አላህ ሙእሚኖች አላህ ያደርገን። ይሄ እዚህ ዱንያ ዓለም ላይ የሚኖር ሰው ከሁለቱ አይወጣም። ወይ ምቾት ላይ ይሆናል ወይም ደግሞ መጎሳቀል ችግር ላይ ይወድቃል። ወይንም ደግሞ አንዳንድ ጊዜ ወቲል ከላያሙ ዳዊሉሃ ይቀያየራል። የሆነ ሰዓት ላይ ምቾት ላይ ትኖራለህ፣ የሆነ ሰዓት ይሄ ምቾት ደግሞ ይነሳል፣ ይጠፋብሃል። ችግር ላይ ያለ ሰው የውመ ሚነል አያም ወደ ምቾት መቀየሩ አይቀርም። ሙእሚን በሁለቱም ሁኔታ ላይ ሲሆን ምን አይነት መልክ ማሳየት እንዳለበት ማሳያ የሆነ ሐዲስ ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም አጀበን ሊአምሪል ሙእሚን አሉ። በጣም የሚያስገርም ነገር ነው አሉ። የሙእሚን ነገር ያስገርማል። ይሄ የሙስሊም አይደለም፣ እሺ የሙእሚን ነው። ሙስሊም የተባለ ሁላ ይህን ነገር አይፈጽመው፣ ሙእሚን ነው እንጂ ኢማን ይፈልጋል። ከአላህ ጋር ጥሩ ትስስር ያለው ሰው መሆን ይጠበቅበታል። የሙእሚን ነገሩ ያስገርመኛል ወይም ያስገርማል፣ ያስደንቃል አለ። ለሳቸው ብቻ አይደለም፣ ለማንም ሲያስገርማል ሙእሚን። ኢነ አምረሁ ኩለሁ ለሁ ኸይር የሙእሚን ነገሩ ሁሉ ነገሩ ማሻአላህ ነው፣ ጥሩ ነው። ሱብሃንአላህ። ይሄኛው ሁለቱ ነገርን ብቻ የሚይዝ አይደለም። የሙእሚን ነገሩ ሁሉ ነገሩ ኸይር ነው። ሙእሚን ሲስቅም ያምርበታል፣ ሲያለቅስም ያምርበታል። ሲስቅም አጅር አለው፣ ሲያለቅስም አጅር አለው። ሲበላም አጅር አለው፣ ሲራብም አጅር አለው። ሲተኛም አጅር አለው፣ ሌሊቱን ሙሉ ሲቆምም አጅር አለው። ልብስ ሲለብስ እያንዳንዷን ነገር ሲጎርስ እያንዳንዷን ነገር አጅር አለው። ሙእሚን ልቀልድ ቢልም እኮ ሙእሚን ቀልዱ ራሱ እኮ ኢባዳ ነው። ታውቃላችሁ? ሙእሚን ሲቀልድ ቀልዱ ኢባዳ ነው። ሙእሚን ሲስቅ ሳቁ ራሱ ፈገግታው ምናምን ነገር ግልፈጣ ብቻ አይደለም፣ ኢባዳ ነው። ሁሉ ነገሩ የሙእሚን ያምራል አሉ። አላህ ሙእሚኖች አላህ ያደርገን። ሁሉ ነገር የምትይዘው የምትነካው ነገር በአጠቃላይ ሙእሚን እንደዚሁ አይተኸው ሁሉ ነገሩ ደስ ይልሃል፣ በቃ ይማርካል፣ አትራክት ያደርጋል፣ ይስብሃል። ሁሉ ነገሩ ኸይር ነው አሉና ወለይሰ ዛሊከ ሊአሐዲን ኢላ ሊሙእሚኒ አሉ። ሙእሚን ለሆነ እንጂ ይሄ ለማንም አይደለም አሉ። የሙእሚን ስጦታ ብቻ ነው። አላህ ለሙእሚኖች ብቻ የሰጠው የሆነ መለያቸው ነው፣ ለማንም አይደለም።
አንዳንዱ ላይ አንዱ ነገር ያምራል፣ ሌላው ነገር ያስጠላል። አላህ ዘንድ ሰው ዘንድ ራሱ ማለት ነው። አላህ ዘንድ ደግሞ አጅር አገኝበታለሁ ብሎ ወንጀል ውስጥ የሚገባበት ሊሆን ይችላል። ምኑን ከምኑን እንደሚያቀላቅለው አያውቅም። ዓላማ የለውም፣ እንደዚሁም ደግሞ መመሪያም የለውምና። አሁን ግን የተፈለገው ከባቡ ጋር ሁለት ነገሮች ተነሱ። ኢን አሷበትሁ ሰራ፣ ሙእሚን ምቾት ቢያጋጥመው ከመጀመሪያውም ጀምሮ ምቾት ላይ ቢሆን ከጊዜ በኋላ የመጣ ምቾት ቢሆን፣ ምቾት ማለት ስልጣን ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ አፍያ ሊሆን ይችላል፣ አይደለ? ሌላም ነገር ትላንትና ለሱ ታሪክ የሚመስሉ የነበሩ ነገሮች፣ ተረት ተረት የሚመስሉ የነበሩ ነገሮች ዛሬ እጁ ላይ ገብቶ ሙእሚን አገኛቸው። እነዛን ነገሮች በእጁ ገብተዋል። ምቾት ላይ ነው ያለው። ትላንት የሚበላው አልነበረውም። ሙእሚኑ የሚልሰው አልነበረውም። የቤት ኪራይ የሚከፍለው አልነበረውም። ልጆቹን የሚያስተምርበት የሚያበላ የሚያጠጣበት አልነበረውም። ትላንትና ልብስ ሳይቀይር 1 ወር 2 ወር አንድ ልብስ ላዩ ላይ የሚያሳልፍ የነበረ ነበር። አሁን መኪናው መጣ፣ የግል ቤት መጣ፣ ቤቶች፣ ፋብሪካዎች መጡ፣ ገንዘብ በገንዘብ ሆነ፣ ሰራ ነው አይደል? ይሄ ምቾት ነው። ሚስትም አገባ፣ ወለደ፣ ልጆቹን ሌክጀሪ የሆነ ትምህርት ቤት ያስተምራል። ሌክጀሪ የሆነ የቅንጦት የሆነ ህይወት ይኖራል። ሙእሚን ነው ይወላችሁ። እሺ ሙእሚን ነው ይሄ ሰውዬ፣ ግን ህይወቱ ሌክጀሪ የሆነ ህይወት ነው። ቆንጆ ቆንጆ መኪና ያሽከረክራል፣ ቆንጆ ቆንጆ ልብሶችን ይለብሳል፣ ያማረ ቤት ላይ ይኖራል፣ ቆንጆ ቆንጆ ምግብ ይበላል። ሁሉ ነገሩ በአጠቃላይ ጥሩ ነው፣ ግን ሙእሚን ነው። ይህን አስምሩበት። ይሄ ነገር ሲያጋጥመው ሙእሚን ምንድን ነው የሚለው? እነዚህ ነገሮች ሲመጡ ሰው ወደ ኩራት ይቀየራል፣ ወደ ራስ መደነቅ ይመጣል። አይደለ? ራሱን ያደንቃል። ከራሱ እኮ ነው የሚጀምረው። አነ የሚል ነገር ይመጣል። የሸይጣን ማለት ነው። አነ ኸይሩን ሚንሁ አላለም ሸይጣን። እኔ ከሱ ይሻላለሁ። ስለዚህ ይሄ ሰውዬም እኔ ትላንትና ከኔ አጠገብ ከነበሩ ጓደኞቼ እበልጣለሁ፣ ተሽያለሁኝ። አሁን እኔ ትልቅ ሰው ነኝ። አሁን እኔ ፓርላማ ገብቻለሁ፣ ባለስልጣን ነኝ። አሁን እኔ በጋርድ ነው የምንቀሳቀሰው፣ እንደ ድሮ እንዳንተ አይደለሁም። አሁን እኔ እንደዚህ ነኝ፣ አሁን እኔ እንደዚህ ነኝ አይልም ሙእሚን። የትላንትናው ማንነቱን አይረሳም። አሁን ግን የሆነ ለውጥ ስላመጣ ምናል ሸከረ አልሐምዱሊላህ ይላል። አላህን ከማመስገን ጋር ሹክር የሚባለው ከሐምድ ይልቃል ይላሉ። አላህን ማመስገን ነው አይደል? አልሐምዱሊላህ ስትል አሽክሩ ሊላህ ወልሐምዱ ሊላህ፣ ምስጋና ለአላህ። አማርኛው ጠባብ ስለሆነ ወደ አረብኛው ትንተናው ስትገባ ሹክር ማለት አላህ የሰጠህን ነገር በራስህ ላይ ማንጸባረቅ ማለት ነው። በተግባር የተግባር ምስጋና ሹክር ይባላል። ገንዘብ ሰጥቶሃል፣ ጥሩ ጥሩ ትበላለህ፣ ጥሩ ጥሩ ነገር ታደርግበታለህ፣ ሹክር ነው። አልሐምዱሊላህ የሚለው ቃል ከአንደበት ባይወጣም አላህን አመስግናል። ገንዘብ ሰጥቶሃል፣ አልሐምዱሊላህ ትላለህ ሁልጊዜ። ብር እኮ ሴቭ ነው ተደርጓል። በቃ ባንክ ቤት ነው። 1 ሚሊዮን ብር አልሐምዱሊላህ፣ 2 ሚሊዮን ብር፣ 1 ቢሊዮን ብር አልሐምዱሊላህ፣ 1 ትሪሊዮን አልሐምዱሊላህ ትላለህ። ብሩ ወጥቶ ግን እንዲያመሰግን አልፈቀድክለትም። የተግባር ምስጋና የለም። አፈር ነው የምትለው። ሰዎች ዘካ ሊሰጡላ ይችላሉ፣ አመዳም ሆነ ማለት ነው። አንተ እኮ ቢሊዮነር ነህ፣ በጣም ልጥና ሀብታም ነህ፣ ግን አላህ የሰጠህን ኒዕማ ባለማንጸባረቅ ምክንያት ሰዎችም አያውቁልህም። ይሄ ሹክር አይባልም። አልሐምዱሊላህ ሹክር እስካልተገኘ ድረስ አላህ ጋር ያስጠይቀሃል። ወአማ ቢኒዕመቲ ረቢከ ፈሐዲስ። አላህ በአንተ ላይ የዋለውን ጸጋ ኒዕማ ምን በል ለሰዎች ተናገር እኮ አለ አላህ። ጉራ አይደለም። አላህ ያደረገልን ነገር በተግባር እያሳየ ለሰዎች ተናገር። አላህ አድርጎልኝ ይኸው ለዚህ በቅቻለሁ። ጉራ ይኑርብህ አንተ። ጓደኛ አትቀይር፣ ሰፈር አትቀይር፣ ምን አትበል። አልሐምዱሊላህ እያልክ ኑር። ሰፈር አትቀይር ሲባል የቆርቆሮ ቤቶች መሃል ላይ፣ የሳጠራ ቤቶች መሃል ላይ እልል ያለ 20 ፎቅ ህንፃ ሰርተ
እንቁልልጭ በሚያስብል መልኩ እንደዚህ መሃላቸው ላይ እንዳትኖር ቀልባቸውን ነው የምትገፈው። ግን ሙእሚን ነው ገብቷቸዋል አይደለ? ፈካነ ኸይረን ለሁ ይሄ ኸይር ነው ለሱ በዱንያ አጅር ያገኝበታል፣ በአኺራ ጀነት ይሸለምበታል ማለት ነው። ወኢን አሷበትሁ ደራኡ ችግር ካጋጠመው ዛሬ የመጣው ገንዘብ ነገ ሊጠፋ ይችላል። ነቢዩላህ አዩብ አለይሂ ሰላም በሀብት ነበሩ አይደል? ገንዘብ፣ ልጆቻቸው ምናምን፣ ሚስቶች ምናምን ብዙ ነበራቸው። አላህ ሁሉንም ጥርግርግ አድርጎ ወሰደባቸው፣ ሁሉንም ምንም ሳያስቀር። ይሄን አላህ አደረገ። ግን እሳቸው ፈተና እንደሆነ ስለገባቸው ተውት። እሱ ይሄ ብቻ አይደለም፣ 18 ዓመት ያልጋ ቁራኛ ሆኑ። ልጆቻቸውን በሞት ተነጠቁ። ገንዘባቸውን እንዳለ ወደመባቸው፣ ጠፋባቸው። ከሚስቶቻቸው መካከል አንድ ሚስት ብቻ ቀረች። አላህን አትለምነውም ወይ ነብዩ አይደለህ ወይ አለች። መሯት ብስጭት ብላ። ትናንትና የነበራቸው ሰዎች ዛሬ ባዶ ቀሩ። ነብይ ነው፣ የሚከበር ነው፣ ከአላህ ጋር ግንኙነት አለው ተብሎ የሚታሰብ ሰው ነው። እንደ ሰዎች ምልከት አይደል? ሁሉ ነገር ጠፋ። የአልጋ ቁራኛ ናቸው። አንደበታቸው ብቻ ነው የሚናገረው። ሌላው ሰውነታቸው በአጠቃላይ ፓራላይዝ ነው፣ መንቀሳቀስ አይችሉም። ከአንድ ቦታ ወደ ሌላ ቦታ መገላበጥ እንኳን አይችሉም። ሚስትየው የሰው ቤት ተቀጥራ እስከምትሰራ ድረስ የነብይ ሚስት የሰው ቤት ተቀጥራ እየሰራች አሰሪዋ ጋር መጡና ሰዎች ይቺን ሴት እንዴት ትቀጥራታለህ? ነብይ ነኝ ብሎ እኮ የሚፎግረው የሆነውን ሰውዬ የሚያታልለው የሚያጭበረብረውን ሰውዬ ሚስት ነች እኮ የኛን አማልክት የሚቃወም የሆነ ሰው ከአንዳንድ ኃላፊዋ ከሥራ አባረራት። በእንቅርት ላይ ጆሮ ደግፍ ማለት ነው። ምንም የላቸውም። ተቀጥራ በምታገኘው ገንዘብ ህይወታቸውን ለመምራት ፈልጋ ነበረ። ይህም አልተሳካም። ተባረረች። መጨረሻ ላይ ግራ ስለገባት የምታደርገው ነገር ስላጣች ምን አደረገች? ግማሹን ፀጉሯን ተላሽታ ሸጠች። ገበያ አውጥታ ፀጉሯን የሸጠችበትን ገንዘብ ይዛ መጣችና ምግብ ገዝታ ለባለቤቷ ለነቢዩላህ አዩብ ማብላት ጀመረች። ከየት አመጣሽ አሏት። አልነግርህም አለቻቸው። ግን የዛኔ በጣም ከፋት፣ በጣም ተሰማትና ይችን ቃል ተናገረች። አላህን አትለምነውም ወይ? አይበቃንም ወይ አለች። አይበቃንም ወይ አለች። ሁሉ ነገር እኮ የሆነ ቦታ ላይ ሊሚት አለው አይደል? ምድር የሚልህ ሰዓት እኮ አለ። አላህ ምን አድርጌው ነው ምናምን የምትልበት ሰዓት እኮ አለ። ነገራቶች ሲደጋገሙ ግን ከነቢዩላህ አዩብ የምንማረው ከሌላም ታሪክ የምንማረው አንተ ፈረጃውን አላህ ሊያመጣልህ ሲፈልግ ችግሮች በጣም እየከረሩ ይመጣሉ። በጣም እየከረሩ እየባሰብህ ሲመጣ አላህ የዛኔ ሊነስርህ ብሎ ነው። እንዳታመልጥ የዚህ ሰዓት ላይ ተስፋ እንዳትቆርጥ በዚህች ሰዓት ላይ አላህ እንዳታስቀየመው በዚህ ሰዓት ላይ ነገ ሊሆን ይችላል ያንተ ፈረጃው። ዛሬ አማረኸው ነገ ቢሰጥህ ያማረርካቸው ቃላቶች ይጸጽተዋል። ቢያደርግልህ ራሱ አላህ እንዲህ ባላልኩት ኖሮ ምን አስቸኮለኝ ትላለህ። ምናልባት የታገስከው እኮ 1 ዓመት 2 ዓመት 10 ዓመት ሊሆን ይችላል። ነቢዩላህ አዩብ 18 ዓመት ታግሰዋል። አላህ አፊያ ሲያደርገኝ አሏት እንደሚያደርጋቸው ያውቃሉ። ለዚህ ንግግርሽ 100 እገርፍሻለሁኝ አሏት። አላህን አፍራለሁኝ። እንዴት አላህን ጠይቃለሁ? አፍረዋለሁ አሉ። በአፊያ ስንት ዓመት ኖርን? 80 ዓመት። በበሽታ ላይ ስንት ዓመት ኖርን? 18 ዓመት። መቼ እኩል ሆነ? የአፊያውና የበሽታው መቼ እኩል ሆነና ነው አላህን ምን ብዬ አፍ አውጥቼ ጠይቀዋለሁ አለ። አያሳፍርም? 80 ዓመት በአፊያ ኖሮኝ 18 ዓመት ስላሳመመኝ 80 ዓመት መቼ ሞላ ህመሙ። ስለዚህ አላህን የምጠይቅበት አንደበት የለኝም አሉና ግን አንድ ቃል ግን ተነፈሱ። ወአዩበ ኢዝ ናዳ ረበሁ አኒ መሰኒ የዱሩ ወአንተ አርሐሙ ራሒም። ደስ የሚል አደብ ያለው ስርዓት ያለው ዱዓ። ምንም አይነት ችግር ውስጥ ብንሆን ይችን ቃል ብቻ ተንፍስ። የሆነች ጉዳት ቢጤ ነክታኛለች፣ አንተ ደግሞ የአዛኞች አዛኝ ነህ። አላህ እኮ ይገባዋል እኮ ጥቅሻ አይገባውም እንዴ? አላህ ይገባዋል እኮ። ኮሬላ በሽታ ይዞኛል
ጨብጥ ይዞኛል፣ ኩላሊቴን አሞኛል። ለምን ዝርዝሩን ትነግሯለህ? ሐኪምህ ነው እኮ አላህ እያንዳንዱን ያውቃል። ያለሁበትን ነገር አንተ ታውቃለህ ጌታዬ ወይ የአዛኞች አዛኝ ነህ፣ እዘንልኝ ነው መልእክቱ አይደል? ፈስተጀብና ለሁ ፈከሸፍና ማ ቢሂ አላህ እስትጃብ ዱዓውን ተቀበልን። እሱ ላይ ያለበትን ነገር አነሳንለት። ወአተይናሁ አህለሁ ወሚስለሁ ማዐሁ ቤተሰቡን መለስንለት። ልጆቹን እጥፍ አድርጎ ሰጠ። ገንዘቡን እጥፍ አድርጎ ሰጠ። ነቢዩላህ አዩብ ሻወር እየወሰዱ እንኳን የአንበጣ መንጋ የሚመስል የወርቅ ዝናብ ይዘንብላቸው ነበረ። ሻወር እየወሰዱ የሰብራቸው ውጤት። እንደውም ሻወር እየወሰዱ ሀብታም ከከበሩ በኋላ እኮ ነው ሻወር መውሰዱን አቁመው ይሄንን ወርቅ መሰብሰብ ጀመሩ። አላህ ወህይ ያወረደ። አዩብ ሆይ አላቸው፣ አቤት ጌታዬ ሆይ የሰጠው ሁላ ኒዕማ አልበቃ ብሎ ነው አሁን ይሄን የምትሰበስበው አላቸው። እንዴት ጌታዬ ያንተ ኒዕማ በቃኝ ይባላል አለ። ይበቃል? ምሳ በልተን ምን እንላለን? አልሐምዱሊላህ አይደለም ጅነት አተባለ ዳትም ምሳ በልተህ አልሐምዱሊላህ ትላለህ። ገይረ ካፊ ይሄ አልሐምዱሊላህ ለምሳው እንጂ ራት ግን እፈልጋለሁ፣ ነገ ምሳ ግን እፈልጋለሁ። የሙእሚን ባህሪ በቃ ከዚህ በኋላ ምንም ምግብ የሚባል ነገር አያስፈልገኝም የሚል መልእክት የለውም እኮ። የአላህ ኒዕማ ያልቃል። ዛሬ G+3 ቤት ቢኖር አልሐምዱሊላህ ከዚህ በኋላ ምንም ነገር ትላለህ። የሌለው ሰው ይላል እኮ የሌለው ሰው አላህ ይቺ ብቻ ቢሰጠኝ እንደው መኪና መጓጓዣ ብቻ ነው ፈልገው እኔ ከሁለት እግር ወደ አራት እግር ብቻ አላህ ያሸጋግረኝ። ኧረ ሶስቷን ብትሆን ችግር የለውም ባጃጅም ቢሆን እስከ ማይሰጥህ መስሎህ እኮ ነው። ሲሰጥህማ ለካ ይሰጣል። እንትንም ብጠይቀው ጥሩ ነበር ትላለህ። ስለዚህ አላህን ስትጠይቀው ትልቅ ነገር ጠይቁት። እሺ ትንሽ ነገር አላህ አይጠየቅም። ትልቅ ነገር ጠይቁት። ነቢዩላህ አዩብ አይጠገብም ያንተ ኒዕማ አሉ። ስለዚህ ሙእሚን በዚህ ወቅት ላይ ምን ያደርጋል? አልሐምዱሊላህ ይኸው ፈካነ ኸይረን ለሁ ወኢን አሷበሁ ደራ ሰበረ ትዕግስት ያደርጋል። ይህ ትዕግስቱ ደግሞ ለሱ ምን ይሆናል? ውጤት ያመጣለታል። ሰብር በማድረጉ ምክንያት የሚመጣለት ኒዕማ አለ። በዱንያ ላይ የሚፈልገው ነገር ባይመጣ አኼራ ላይ ግን አይተርፍም። ዱዓው ተቀባይነት የሙእሚን ዱዓ በየትኛውም መንገድ ተቀባይነት ሳይኖረው የሚቀር ዱዓ የለም። እሺ ምንም አይነት አንዳንዴ ዛሂር እናያለን። ይኸውላችሁ ዛሂር እናያለን። ብዙ ባሎች በሚስቶቻቸው ቁጥጥር ስር ያሉ ባሎች አሉ አይደለ? ቁልፉ እሷ ጋር ነው ያለው። ሚስቶች እንዳትቀየሙ ደግሞ አስተዳዳሪ ባል ነው። የሴት ገንዘብ ውስጥ ገብተህ ኮምፓስ ይጠፋብሃል። ባዩሽና አንዋር መስጊድ ሁላ ግራ ይገባል። ባዩሽ ሄዳለሁ ብላ አንዋር ትሄዳለህ። በሴት ገንዘብ ውስጥ አትግቡ። አርጃሉ ቀዋሙን አለ ኒሳ። አሁን እኔ እየተቸገርኩ ያለሁት ራሱ እኔ ራሱ አሁን ያው ሰዎችን ስለምድር ነው ይሄ የምነግራችሁ። ኡስታዝ ሚስት ፈልግልኝ። ምን አይነት ሚስት? ኮንዶሚኒየም ያላት መኪና ያላት የሆነ ስራ ከኔ ምንም አትጠብቅ። እኔ ይቅርታ አላቸዋለሁ። ሴትና ሴት አላጋባም እላቸዋለሁ። አሁንም በዚህ አጋጣሚ ሴትና ሴት አላጋባም። ወንጀል አይደለ? ሐራም አይደል? ወንድ ሆኖ ሰውየው ይምጣ። ወንድ አንተ ለአቅመ ትዳር በቅተሃል ከተባለ ይኑር። ቤት ምናምን የራስን አንተ ማስተዳደር የምትችልበት። አርጃሉ ቀዋሙን አለ ኒሳ ቢማ ፈደለ ላሁ ባዕደሁም አላ ባዕድ። ብዙ ወንዶች ማቃቸው ሰዎች አሉ። ሌክጀሪ የሆኑ መኪናዎችን ይዘዋሉ። ግን እና ሂድ በሪሞት የሚንቀሳቀስ በሚስቱ አካውንት ውስጥ ገንዘቦች በሚሊዮን የሚቆጠር ገንዘብ አለ። ወላሂ ማቃቸው ነው የምነግራችሁ። እሺ አፈታሪክ አይደለም። ስንት ብር የነዳጅ እንኳን አስፈቅዷት አካውንቱ ላይ ልካለት ወይም ከነዳጅ ማዕደቱን ቀጂው ጋር ያገናኛትና በቴሌ ብር ወደሱ ስልክ ትልካለች፣ ለሱ አትልክለት። ይሄ ባል ነው። ይሄ ወደ ባል ሄዶ ቁጭ ብሎ መቅራት አለበት። አደብ ይዞ መቅራት አለበት። ባል አይደለም። ይሄ የሴት ገንዘብ ውስጥ ይገቡና መውጫ ያጣሉ። ከዛ በኋላ ግራ ይገባቸዋል። አንተ እነሱን እያየ አላህን ታማራለህ። እሱ ይህንን አግኝቷል። አንተ መርካቶ ተሸክመ መጥተህ በራስ ገንዘብ ሳምቡሳ ገዝተህ ትበላለህ።
ይሄ ኒዕማ ነው። የቱ ይሻላል? ሌክዠሪ መኪና ይዘህ ምናምን ነገር እያደረግ ግን ያንተ አይደለም። ሳምቡሳው ግን ያንተ ነው፣ ትበላዋለህ። ከፈለግ ሰደቃ ትሰጠዋለህ። ሳምቡሳው ይሻላል? ሌክዠሪ መኪና ይሻላል? ሳምቡሳ አላህ ውጪ በዛሂር የምናየው ነገር ብዙ ሰዎች ላይ ሁሉ ነገር የተትረፈረፈላቸው የሞላላቸው ምናምን ይመስሏቸዋል። የበሽታ ማዕት የተሸከሙት እነሱ ናቸው። አላህ ነጃ ይበል። ሁሉም ማለት አይደለም፣ አሉ ጽድት ያሉም ደግሞ አሉ። አልሐምዱሊላህ። ግን አብዛኛ ጊዜ ግን በዚህ አይነት ችግር ላይ በዚህ አይነት ሙሲባ ላይ ይወደቁ አሉ። ወላሂ አንተን የከለከለ የለመንከውን ነገር አላህ የከለከለ አሁን ባለህበት ችግር ላይ እንድትቆይ አላህ አንተ ላይ የጻፈብህ ምናልባት ቢመጣ ከበሽታ ጋር የሚመጣ ሀብት ሊሆን ይችላል። ለዛ ነው የከለከለህ እኮ ያለህ አፍያ ይሻልሃል። ምናልባት የሚመጣው ገንዘብ ሊያከፍርህ ይችላል፣ ከኢማን ሊያስወጣህ ይችላል፣ ቁርአን ከመቅራት ሊያርቅህ ይችላል። ምናልባት ለዛ ሊሆን ይችላል። አላህ ምን እንዳሰበልህ አታውቅምና ሰብር ማድረግ ነው። ፈካነ ኸይረን ለሁ ሰብሩ ምን ይሆናል? ለአኺራ ይቀመጣል ማለት ነው። አላሁ አዕለም። وعن أنس رضي الله عنه قال لما ثقل النبي صلى الله عليه وسلم جعل يتغشاه الكرب فقالت فاطمة رضي الله عنها وكرب أبتاه فقال ليس على أبيك كرب بعد اليوم فلما مات قالت يا أبتاه أجاب ربا دعاه يا أبتاه جنة الفردوس مأواه يا أبتاه إلى جبريل ننعاه فلما دفن قالت فاطمة رضي الله عنها أطابت أنفسكم أن تحثوا على رسول الله التراب رواه البخاري. وعن أنس رضي الله عنه قال لما ثقل النبي صلى الله عليه وسلم يا الله ملتنيا بشتاو يتنا باشتاو ጊዜ በጣም ታመው የሞቱበት በሽታ ነው ተብሏል። ጀዐለ የተገሻሁል ከርብ ይሄ ጣሩ እላቸው እሳቸውን መሸፈን ጀመረ። መሸፈን ማለት ራሳቸውን ማሳት ጀመረ። ራሳቸውን ይስታሉ፣ ከዛ ወደ ራሳቸው ይመለሳሉ። ከባድ የሆነ ትኩሳት ነበረባቸው። ይህ ትኩሳት ውሃ እላቸው ላይ እናታችን ፋጢማ ማነው ኸዲጃ አይሻ ደረት ላይ ተደግፈው ነበርና በጣም ትኩስ ከመሆኑ የተነሳ ጭንቅላታቸው ውሃ እያደረኩ እላቸው ለግንባራቸው ላይ ያደርጋለሁ፣ ወዲያው ይደርቃል ጨርቁ ትላለች። በጣም ይንቀጠቀጡ ነበረ እና ይሄ በሽታቸው ላይ ፈቃለት ፋጢማ የዛኔ ፋጢማ ከአይሻ ጋር እዛው ነበረችና ያው ከልጆቻቸው መካከል የቀረችው እሷ ነች። ሁሉንም ልጆቻቸውን የአላህ መልእክተኛ ቀብረው ነበረ በህይወት እያሉ። አባት የላቸው፣ እናት የላቸው። የሚደግፏቸው የነበሩ አጎታቸው የምትደግፋቸው የነበረች እንደዚሁም ኸዲጃ ሁለቱም ሞተውባቸዋል። እንደዚሁም በህይወት እያሉ የአላህ መልእክተኛ ሐምዛን አጥተዋል። በዙሪያ ላይ ያለው ነገር በአጠቃላይ የአላህ መልእክተኛ አጥተዋል። ወንድም የላቸው፣ እህት የላቸው፣ ማንም ምንም የላቸው፣ አላህ ብቻ። መጨረሻ ላይ አንድ ያለቻቸው ፋጢማ በጣም የሚወዷት በጣም የሚያከብሯት፣ እሷ ስትመጣ ከወንበራቸው ብድግ ብለው ፋጢማን ወንበር ይለቁላትና ያስቀምጧት ነበር። ፋጢመቱ ቢድዐቱ ሚኒ ምን አግደበሃ አግደበኒ ወመን አሐበሃ አሐበኒ አሉ። ፋጢማ የአካሌ ክፋይ ነች፣ የኔ አካል ነች። እሷን ያስከፋ አስከፍቶኛል፣ እሷን ያስወደደ አስወድዶኛል ብለው የአላህ መልእክተኛ ተናግረው ነበረ። እና እቺ ፋጢማ ከእናታችን አይሻ ጋር ነቢዩን ዓለይሂ ሰላም እያስታመመች ነበረ። እና የነቢዩን ጭንቀት አይታ ራሳቸውን ይስታሉ፣ ከዛ ይመለሳሉ። በዚህ ሁኔታ ላይ እያሉ ፈቃለት ፋጢማ ረዲየላሁ ዐንሃ ወከርበ አበታ ወይ የአባቴ ጭንቀት እያለች መናገር ጀመረች። ዋከርበ አበታ ወይ አባቴ ጭንቀት። ነቢዩን ዓለይሂ ሰላም በዚህ ጭንቀት ማየት ያማል። እና ፈቃለ አሉ የአላህ መልእክተኛ ራሳቸው መለስ ሲያደርግላቸው
የእሷን ንግግር ሰምተው ነበርና ለይሰ ዐላ አቢኪ ከርቡን ባዕደ ልየውም፣ ከዚህ በኋላ ከዛሬ በኋላ አባትሽ ላይ ምንም አይነት ጭንቀት አትመለከችም አሏት። ይቺን ቃል ብቻ ተናገሩና ከዛ ያው ሞቱ። አሁን ስናወራው የእሳቸው መሞት ቀላል ሊመስል ይችላል። ነቢዩ ሞቱ። የነቢዩን መሞት መቀበል ከዚህ የበለጠ ይሄ ኡማ ይላሉ የአላህ መልእክተኛ፣ እኔን ከማጣት የበለጠ ይሄ ኡማ በምንም አልተጎዳም ብለዋል። ምንም አይነት ሙሲባ ቢያጋጥማችሁ የኔን ማጣት አስቡና ከሙሲባው ትበሉ ይላሉ። ነቢዩን እንኳን አተናል። እንኳን አንዳንድ ጊዜ እሳቸውን ማጣት ስናይ እንኳን ባጠገባቸው አልነበርም፣ ከሷሃቦች መካከል እንኳን አልነበርም። በህይወት እናቶቻችን በህይወት ያሉ ሰዎች እናቶቻችንን ብናጣ ምን ሊሰማን ይችላል? ያጣን ሰዎች በወቅቱ ምን ያህል ስሜት ተሰምቶናል? ሊለመድ የማይችል የሆነ ህመም ነው አይደለም? ነቢዩ ደግሞ ከማንም ከምንም በላይ ናቸው፣ ከእናትም ከአባትም በላይ ናቸው። እና ፈለማ ማተ፣ ልክ ነቢዩ ሲሞቱ ቃለት አለች ፋጢማ ያ አበታ አባቴ ሆይ አጃበ ረበን ደዓሁ፣ ጌታው ሲጠራው እሺ ያለው። ያ አበታ አባቴ ሆይ ጀነቱል ፊርደውሲ መእዋሁ፣ መኖሪያው ጀነተል ፊርደውስ ነው አለች። ያ አበታ አባቴ ሆይ ኢላ ጅብሪል ነንዓሁ፣ ለጅብሪል እንነግረዋለን። ፈለማ ዱፊነ፣ ከዛ በኋላ የአላህ መልእክተኛ ዓለይሂ ሰላም ሲቀበሩ ቃለት ፋጢማ አለች ረዲየላሁ ዐንሃ አጣበት አንፉስኩም፣ ነፍሳችሁ እሺ ያለቻችሁን? አንተ ሁሱ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም አቱራበ፣ የአላህ መልእክተኛ ዓለይሂ ሰላቱ ሰላም አካል ላይ አፈር ስትመልሱ እጃችሁ ነፍሳችሁ እሺ ያለቻችሁ ብላ አነስ ስትጠይቀው ነበረ። ረዋሁል ቡኻሪ። የነቢዩ ዓለይሂ ሰላቱ ሰላም መሞት እንደ ቀላል የምናስበው አይደለም። ነቢዩ ታመው 5 ቀን ከባድ የሆነ በሽታ ታመው ነበር። በዚህ በ5 ቀን ውስጥ ወሰድ ያደርጋቸዋል፣ መለስ ያደርጋቸዋል። ከዛ ሰሃቦች በጭንቀት ተወጥረዋሉ። የሚገቡበት የሚወጡት አጥተዋሉ። ይሞታሉ የሚል ስጋት ያለባቸው ሰሃቦች አሉ። አይሞቱም ነቢዩ አይሞቱም የሚልም ደግሞ ድምዳሜ ላይ የደረሱ ሰሃቦችም አሉ ገና ሳይሞቱ። በዚህ ሐል ላይ እያሉ ትንሽ ያው ሰው ሊሞት ሲል አፍያ ይሆናል አይደል? አስተውላችሁ ከሆነ ሊሞት ሲል ሙሉ ምንም በቃ ምግብ መብላት ይጀምራል። ምግብ ይጠይቃሉ፣ አምጡልኝ ይላል። እኔ ብዙ ሰዎችን አስተውያለሁ። በቃ ሰው ቤተሰብ ተሽሎታል አልሐምዱሊላህ ብሎ በሚያስብበት ሰዓት ላይ በቅጽበት በዛው ሰዓት ላይ ይሞታል። የአላህ መልእክተኛ እንደዛ ነው የሞቱት። ሷሃቦች ጭንቅ ብሏቸው የእሳቸው መምጣት እየተጠባበቁ አንሰግድም ብለው ቁጭ ብለው ሰላት እየጠበቁ ነው። ልክ ራሳቸውን ሲያውቁ ሀል ሰለናስ ብለው አይሻን ይጠይቋታል። ሰዎች ሰገዱ እንዴ? ላ ሁም የንተዚሩነክ፣ እየተጠባበቁ ነው። የእርሶን መምጣት እየጠበቁ ነው፣ አልሰገዱም። ሙርሂም ፈልዩሰሉ፣ እዘዣቸው ይስገዱ ብለው አዘዟት። ስገዱ ስትላቸው አንሰግድ ነቢዩን እንጠብቃለን አለ። መጨረሻ ላይ በጭንቀት ተወጥሮ ባሉበት ሰዓት ላይ አይሻ ለነቢዩ ነገረቻቸው። ራሳቸውን መለስ ሲያደርጉ መጋረጃውን ገለጥ አደረጉትና በቤታቸውና በመስጊዱ መካከል ያለው መስኮት ነበር። መጋረጃውን ገለጡትና በጣም የፈካ ፊታቸውን አሳዩአቸው። አልሐምዱሊላህ ነቢዩ ተሻላቸው ብለው ሁሉም ደስ አላቸው። ከዚያ አላህ መልእክተኛ ወዲያው መጋረጃውን መልሰው አይሻ ታፋ ላይ በአንገቷና በጡቶቿ መሃል ላይ ደገፍ ብለው የአላህ መልእክተኛ በዛ ሴቃ ላይ ሆነው ጣር እያሰቃያቸው ኢነ ሊልመውቲ ሰከራት እያሉ ሞት እኮ ጣር አለው፣ ሞት ጣር አለው እያሉ የአላህ መልእክተኛ ጣሩ በጣም በርትቶባቸው ላቡ በጣም በላብ ተጥለቅልቀው ከባድ የሆነ ትኩሳት ነበረባቸው። በዚህ ሁኔታ ላይ እያሉ ፋጢማ በጣም ታለቅስ ነበረ። ስቅስቅ ብላ ታለቅሳለች።
ጠሯትና እና ያሏትና ፋጢማን ራሳቸውን ሲያውቁ ፋጢማን ጠሯትና ነገ በጀነት ውስጥ መጀመሪያ ላይ ጅብሪል አሁን መጥቶ ሩሄን ይወስዳል አላት። በጣም አለቀሰች ፋጢማ። ሰብር ማጣቷን ስታቅ ድጋሚ ጠሯትና በጆሮዋ አይሻ እዛው ተቀምጣ የጀነት ሴቶች አለቃ መሆንን አትመኝም አሏት። የዛኔ ሳቅሁኝ አለች። ከዛ አይሻ ጠየቀች፣ ምንድን ብለውሽ ነው ሲሏት የነቢዩ ሚስጥር አልናገርም አለች እና ዝም አለች። ከጅብሪል ጋር ተነጋግረዋል። ጅብሪል ቀጠሮ ይዞላቸዋል። ምክንያቱም ነቢያቶች ከመለከል መውት ጋር ተነጋግረው በዚህ ሰዓት ልውሰድህ አጀልህ ደርሷል ተብለው እክትያር ይደረጋሉ፣ ምርጫ ይሰጣቸዋል። መቆየት ትፈልጋለህ ወይስ ትሞታለህ? ወደ ፊረፊቅ ልአዕላ የት ይሻላል ተብሎ ይጠየቃሉ። የላኛውን ቀበሌ ይመርጣሉ እነሱ እና ጅብሪል መጥቶ የመለከል ሞትን መምጣት ሩሃቸው በመለከል ሞት አማካኝነት መወሰዱን ጅብሪል ሊያበስር ሊመጣ ተቃርቦ ነበር። ጅብሪል በዛ ሁኔታ ላይ የአላህ መልእክተኛ እንደዛ ላይ ሆነው ከባድ የሆነ ችግር ተፈጠረ። ግን ያቺ ፈገግታ ግን አቡበከርን ሸወደችውና አቡበከር ከከተማ ወጥቶ ቤተሰብ ጥየቃ ወይም ለሆነ ጉዳይ ቤተሰብ ለቆ ያን ከተማ ለቆ ወጣ፣ መዲናን ለቆ ወጣ። አቡበከር እስከሚመለስ ድረስ መዲና ነቢዩ አለይሂ ሰላም ህልፈታቸው የመጨረሻ ቀናቸው ሆነች። መዲና በጣም በለቅሶ ተጥለቀለቀ። አይሻም ማመን አቃታች፣ ድርቅ ብላ ቀረች። እላያቸው ላይ ነበርና ያረፉት ድርቅ ብላ ቀረች። መናገር መግለጽ ለሰው መናገር እስከሚያቅታት ድረስ ማለት ነው። በዚህ ሁኔታ ላይ እንደምንም ብላ ለሰዎች ተናገረች። ወሬው ተንሰራፋ። ሰሃቦች ቤቱን ከበቡት። ግን አሊ ብን አቢ ጣሊብ ቤተሰባቸው ነው። እሱን ነቢዩን ያሳደጓቸው አልይን ያሳደጉት ከልጅነት ጀምሮ ያደገው ነቢዩ ቤት ነው። ፋጢማ ነች፣ አይሻም አይሻ ነች። አልይ ራሳቸውን ስተወደቁ። ሌሎች ሰሃቦች አልሞቱም ይላሉ። ዑመር ብን ኸጣብ ሰይፉን ይዞ ማማተ ረሱሉላህ የአላህ መልእክተኛ አልሞቱም ይላል። ወላሂ አልሞቱም ይላል። የአላህ መልእክተኛ ሞቱ የሚለኝ ሰው ካለ በዚህ ሰይፍ አንገቱን ነው የምቀላው። ማን ሞቱ ብሎ ይበል። ግራ ገባቸው። ሞተዋሉ አልሞቱም። አይሞቱም አለ ጭራሽ ዑመር። አላህ ነቢዩላህ ሙሳን ጡር ሲና ተራራ ላይ ለ40 ቀን እንደቀጠራቸው ነቢያችንንም አላህ ቀጥሯቸው ከአላህ ጋር ተገናኝተው ይመለሳሉ እንጂ አይሞቱም አለ። እንዴት ነቢዩን በህይወት እያለ አንድ ሰው ነቢዩን መሞት ለማመን በጣም ከባድ ነው። በዛ ሁኔታ ላይ እያሉ ግማሹ ራሱን ስቶ ወድቋል፣ ግማሹ ግራ ገብቶታል። አቅሉ እንደነ ቢላል ኢብኑ ረባህ አይነቱ ማመንም ግራ ገብቶታል፣ አለማመንም ግራ ገብቶታል። በዚህ ሐል ላይ እያሉ ነው አቡበከር ሲዲቅ መጡ። መዲና ተተራምሳለች። የነቢዩ ቤት ተከቧል። ህዝቡ እያለቀሰ ነው። ምንድን ነው ብሎ ሲጠይቅ ነቢዩ ሞቱ የሚል ወሬ ሰማ። ሁሉንም ከቤት አስወጥቶ ነቢዩ ጋር ገቡ። አስክሬናቸውን ገላቸውን ከፍተው አዩ። ሲያዩ ፊታቸው በጣም እንደ ጨረቃ ያበራል። ግንባራቸውን ስመው ለቅሷቸውን እዛው ዋጥ አድርገው አልቅሰው እንባቸውን ጠርገው ጤብታ ሀየን ወመይታ በህይወትም እያለህ ታምር ነበረ ሞተህም ታምራለህ ብለው ነቢዩን ግንባር ስመው ልብሱን መልሰው አቡበከር ትልቅ ስራ መስራት እንዳለባቸው የኡማው ሸክም ላያቸው ላይ እንዳለ ስለሚገባቸው ስላወቁ ህዝቡ ማረጋጋት አለባቸው፣ ጨከን ማለት እንዳለባቸው ስለገባቸው ህዝቡ ጋር ወጡና አዩሃናስ ሰዎች ሆይ አሉ መን ካነ ያዕቡዱ ላህ ፈኢነ ላህ ሐዩ ላ የሙት። ከእናንተ መካከል አላህን የሚገዛ ካለ አላህ ሕያው ነው፣ ሁልጊዜ የማይሞት ነው። ወመን ካነ ያዕቡዱ ሙሐመድን የፈልጎ የመጣ ሰው ሙሐመድን ለማምለክ የሚፈልግ ሰው ፈኢነ ሙሐመድን ቀድ ማት፣ ሙሐመድ ሞቷል፣ ነቢዩ ሞተዋል ብሎ ይሄ ቃል ከአቡበከር ወጣ። ዑመርንም አደብ ያዝ ብሎ ዑመርንም ተቆጣው።
ዑመርንም ቁርአን አነበበለት። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አፈኢን ማተ አው ቁቲለ እንቀለብቱም ዐላ አዕቃቢኩም ወመን የንቀሊብ ዐላ ዓቂበይሂ ፈለን የዱረ ላህ ሸይአን ወሰየጅዚላሁ ሻኪሪን። ሙሐመድ እኮ ማንም አይደለም፣ ከዚህ በፊት እንደላክናቸው መልእክተኞች አንዱ መልእክተኛችን ነው። ሙሐመድ ቢገደል ወይም አጀሉ ደርሶ ቢሞት ወደኋላ ታፈገፍጋላችሁ? ትመለሳላችሁ? ሃይማኖታችሁን ትታችሁ? ወደኋላ የሚያፈገፍግ ሰው ራሱን እንጂ አላህን አይጎዳም አለ። ኢነከ መይቱን ወኢነሁም መይቱን፣ አንተም ዋሽ ነህ እነሱም ዋሽ ናቸው። አፈኢን ሚተ ፈሁሙል ኻሊዱን፣ አንተ ሞተ እነሱ የሚቆዩ ይመስልሃል እንዴ የሚለው የቁርአን አንቀጽን ሲያነብ ይላል ዑመር ብን ኸጣብ፣ ወላሂ ይሄ የቁርአን አንቀጽ ገና ዛሬ የወረደ ያህል ነው የተሰማኝ፣ እስካሁን ድረስ አላቆም ነበር አልኩኝ አለ። የነቢዩ መሞት አመንኩኝ አለ ዑመር። ለመጀመሪያ የዛን ያመንኩ በአቡበከር ንግግር። ከዛ በኋላ ነቢዩ ዓለይሂ ሰላቱ ሰላምን በሰሃቦች መካከል ከባድ ኺላፍ ተነሳ። ልብሳቸው ይውለቅ አይውለቅ፣ ጀናዛቸውን ማን ይጠብ ማን ይቅበራቸው፣ እንዴት እናድርግ የሚለው ተነሳ። ይኸውላ ነገር ከመደረጉ በፊት ከመቀበራቸው በፊት ሙስሊሞችን ሊመራ የሚችል አሚር መመረጥ አለበት ተብሎ አሚር እንዲመረጥ ተደረገ። ረዥም ነው ታሪኩ። በአንሷሮችና በሙሃጅሮች መካከል ኺላፍ ተነሳ። መጨረሻ ላይ 7 ሰዎች ውክልናን ወሰዱ። እነዛ 7 ሰዎች መካከል 3ቱ ዑመር ብን ኸጣብ፣ ዑስማን ብን አፋን፣ አልይ ነበሩ እና ሌሎችም ሰሃቦች ነበሩና ይህን ውክልናቸውን ለአቡበከር ሰጡ። አቡበከር ስልጣኑን ተቆናጠጡ። ከዛ በኋላ ነው የአላህ መልእክተኛ የተቀበሉት። ነቢዩ ዓለይሂ ሰላቱ ሰላም በፈድል ብን አባስና በአልይ ብን አቢ ጣሊብ አማካኝነት እንደዚህ እግራቸው መቆም አቅቶት እየተጎተቱ ሄደው ነበር ከመሞታቸው በፊት። የአላህ መልእክተኛ ከሞቱ በኋላ አስክሬናቸው ለቤተሰብ ቅርብ በሆኑት በነ አልይ ታጠበ። እንግዲህ በጣም ከባድ የሆነ ህመም ነበረ። አስክሬናቸው ከታጠበ በኋላ ተቀበሩ እንደ ማንኛውም ሰው። እዛው ነቢይ የሞተበት ቦታ ላይ ነው የሚቀበረውና እዛው የሞቱት አይሻ ቤት ነበረ፣ አሁን መዲና ላይ ያለው ቦታ ማለት ነው። እዛው ቦታ ላይ የአላህ መልእክተኛ ተቀበሩ። ሲቀበሩ ፋጢማን ግራ ያጋባት ነገር፣ ስሜቷን የረበሸው ነገር የአላህ መልእክተኛን አፈሩ ለህዱ እስከታችሁ አፈሩ እስከታችሁ እላያቸው ላይ አፈር ስትመልሱ ነፍሳችሁ ይሻለቻችሁ አለች። ለአንስ ይህ ጥያቄ ቀብሮ ከተመለሱ በኋላ ይጠይቀችው። አንስ ራሱን መቆጣጠር አቃተው። ምን እናድርግ አላት። የአላህ ውሳኔ ነው፣ የአላህ ትእዛዝ ነው፣ መፈጸም ስላለበት ብቻ ፈጸምን እንጂ እንዴት ይቻላል? ነቢዩን የተቀበለች ያቀፈች አፈር እንዴት የታደለች ነች። ነቢዩ ዓለይሂ ሰላም በዚህ ሁኔታ ተሸኙ። ፋጢማ ራሷን መቆጣጠር እስከሚያቅታት ድረስ ለጅብሪል እንነግረዋለን ማለቷ ምንድን ነው ይላሉ ዑለሞች። ከዚህ በኋላ ጅብሪል እንደማይመጣ በቃ በነቢዩ መሞት ጅብሪልም እዚህ ዱንያ ላይ መምጣቱን ወሕይ ይዞ ማለት ነው፣ መለኮታዊ ራእይ ይዞ ጅብሪልም ወደዚህ ዱንያ እንደማይመጣ ይህንንም ለጅብሪል እንነግረዋለን እንጂ ጅብሪልን አግኝታ ትነግረዋለች ማለት አይደለም። አባትሽ ላይ ዋከርባ አበታ ወይ አባቴ ጭንቀት እያለች ስትናገር የአላህ መልእክተኛ ዓለይሂ ሰላም ከዚህ በኋላ ጭንቀት የለም አባትሽ ላይ ማለት ምን ማለት ነው ሲባል ይሄ ጭንቀት ከዚህ ሞት በኋላ የሚጠብቃቸው ፊርደውስ ነው። የአላህ ጉርብትና ነው የሚጠብቃቸው። ከዚህ አላቂ ከሆነ ተራ ከሆነ ዓለም ዘላቂ የሆነው ዓለም አኼራን የተሸጋገሩት ይህ ነው የሚጠብቃቸው። የሚጠብቀኝ ይህንን ነው ብለው ነው የአላህ መልእክተኛ እንትን ያሉት የተናገሩት። አባትሽ ላይ ከዚህ በኋላ ጭንቀት የለበትም ብለው የመለሱላት ይህንን ነው የአላህ መልእክተኛ። ከዛ በኋላ ነቢዩ ከተቀበሩ በኋላ ሶሓባዎች ወላሂ ለነቢዩ ያላቸው ፍቅር ኢሻ ቀኑ ሙሉ ከሳቸው ጋር አብረው ውለው አንቱ የአላህ መልእክተኛ ሆይ እዘዘን፣ የፈለግከውን ነገር አድርገን ለአንተ መስዋዕት ለመሆን ዝግጁ ነን የሚሉ ኢሻ ድረስ አብሯቸው ውለው ከኢሻ በኋላ እስከ ሱብሂ ድረስ ረዝሞባቸው ሱብሂ ላይ ነቢዩን ለማየት ያላቸው ጉጉት
ከናፍቆታቸው የተነሳ እነዚህ ሰዎች ለአንዴና ለመጨረሻ ጊዜ ነብዩን እንደማያዩዋቸው ሲያረጋግጡ ሊሰማቸው የሚችለው አብዛኛው ሱሐባ በጣት የሚቆጠር እንደውም ይላሉ ዑለሞች 20 ሱሐቦች አይሞሉም ይባላል መዲና ላይ ቆዩት። አብዛኛው መካንም መዲናንም ለቀው ጭራሽ ወጡ። ለምን? የተቀመጡበትን ወንበር እያዩ ትዝ ይላቸዋል፣ ይቀሰቅስባቸዋል ሐዘናቸው። ልብሳቸውን እያዩ የሚጠቃቀሙበትን ዕቃ እያዩ ነብዩን ይቀሰቅሱባቸዋል። አቃታቸው፣ ከአቅማቸው በላይ ሆነ። ቢላል አዛን አቆመ። ከዛ በኋላ አሽሀዱ አን ላ ኢላሃ ኢላላህ ይልና ወአሽሀዱ አነ ሙሐመድን የሚለውን ቃል መጨረስ አይችልም። እንባ ይቀድመዋል፣ ያቆማል። በቃ ከዚህ በኋላ አዛን አይደለም ብሎ የመጨረሻ እንትን አለ። ከዛ በኋላ ነው ሐሰንና ሁሴን የነብዩ አለይሂ ሰላም የልጅ ልጃቸው ቢላልን ከሻም አስመጥተው ናፈቁን የአላህ መልእክተኛ ብለው ናፍቆታችንን ባንተ አዛን እስቲ እናረሳሳ ብለው አዛን ካላልክልን አሏቸው። ተው ይቅርብኝ እያለ በፍጹም ካላልክልን አሉ። ወላሂ የነብዩ የልጅ ልጅ ስለሆናችሁ የነብዩ የወዳጃቸው ልጆች ስለሆናችሁ ወዳጆች ስለሆናችሁ እምቢ አልላችሁ ብለው ወጥተው የመዲና ሰው እንዳለ ወጥቶ የቢላልን አዛን በጉጉት እየጠበቀ ቢላል ተነስቶ አዛን ሲል ግን የነብዩን ስም መጥራት ግን አልቻለም። አሽሀዱ አነ ሙሐመድን የሚለውን ቃል ሙሐመድ የምትለውን ቃል ማውጣት አቃተው ቢላል። መዲና የዛን ቀን ከነብዩ መሞት ትኩስ ለቅሶ በኋላ በእንባ ጎርፍ የተጠለቀለቀችው የዛን ነው ቢላል። ከዛ እንደገና ጓዙን ጠቅልሎ ተመልሶ እንደገና መዲናን ለቆ ወደ ሻም ሄደ ቢላል። አቡበከር ሲዲቅ ከዛ በኋላ ጠየቀው፣ በፍጹም ብሎ ከለከለው። አቡበከር ሲያስጨንቀው ነብዩን አፍቀውት እኮ ነው ሲያስጨንቀው ቢላል አንድ ነገር ተናገረ። ነፃ ያወጣኸኝ ለሱ ክፍያ ከሆነ እልልሃለሁ አለ። ደነገጠ አቡበከር። ለሱ ብዬ አይደለም ነብዩ ስለናፈቁኝ ነው አለ። አልልም አፉ በለኝ አለ። ነብዩን እየናፈቀ ቢላል ኖረ። ነብዩን እየናፈቀ ሞተ። ሊሞት ሲል ቢላል የመጨረሻው እስትንፋሱ ሚስቱ አጠገቡ ሆና ቤተሰቦቹ አጠገቡ ሆነው ለምንድን ነው የምታለቅሱት? አቁሙ ለቅሷችሁን አለ። ገደን ነልቀል አሒባ ሙሐመድን ወሱሕባ ነገ እኮ ወዳጆቼን ላገኝ ነው። ሙሐመድንና እና አቡበከርን እና ዑመርን እኮ ነገ ልገናኝ ነው። ስለዚህ እነሱን እስከማገኝ ድረስ ጓጉቻለሁ እያለ ነው ቢላል የሞተው። ብዙ ሰሓቦች ያዩዋቸዋል፣ በህልማቸውም ያዩዋቸው ነበረ። እንደናፈቋቸው ዱንያ አስጠልቷቸው መኖር ሰልችቷቸው ነው ከነብዩ በኋላ ህይወት አስጠልቷቸው ነበረ። በዛው ነው ወደ አኺራ የሄዱትና የነብዩያችን አለይሂ ሰላቱ ሰላም መሞት ከማንኛውም ሐዘን በላይ ነው። በጣም ያማል። በጣም እኔ አንዳንድ ጊዜ ቀድም ያልኳቸው ይሄንን ነው። እንኳን በዛ ሰዓት ላይ አንኖርን ያስብላል። እቺ ፓርት ላይ ምን እንሆን ነበረ? ምን ይውጠን ነበረ? ዛሬ የምትወደው ልጅ በህይወት ከዚህ በኋላ እንደማታገኘው ስታረጋግጥ በቃ ተስፋ የመቁረጥ አይነት ስሜት ነው የሚሰማ። እናትህን፣ አባትህን፣ ሚስትህን፣ ለሴቶች ባላቸውን በህይወታችን ላይ ትልቅ ተጽዕኖ የሚያሳድርን አካል ኧረ ተውት። እሱን የቤት ውሻ ያሳደግከው ውሻ ድመት ሲሞት እኮ ይሰማሃል እኮ የእውነት መራር የሆነ ሐዘን የሚሰማው። ነብዩን ማጣት ደግሞ በጣም ከባድ ነገር ነውና እንግዲህ ሙእሚኖች ትልቅ ሐዘን በህይወታቸው ላይ ነብዩን ከማጣት የበለጠ ምንም ሐዘን የለም። እሺ وعن أبي زيد أسامة بن زيد بن الحارثة مولى رسول الله صلى الله عليه وسلم وحبه وابن حبه رضي الله عنهما قال أرسلت بنت النبي صلى الله عليه وسلم إن ابني قد احتضر فاشهدنا فأرسل يقرأ السلام ويقول إن لله ما أخذ وله ما أعطى وكل شيء عنده بأجل مسمى فلتصبر ولتحتسب. مرحبا. وعن أبي زيد أسامة بن زيد بن حارثة مولى رسول الله صلى الله عليه وسلم وحبه وابن حبه رضي الله عنهما قال أرسلت بنت النبي صلى الله عليه وسلم أسامة بن زيد የነቢያችን عليه الصلاة والسلام ባሪያ የነበረ ነው።
ወዳጃቸው ነው፣ የወዳጃቸው ልጅ ነው። ዘይድ ብኑ ሐሪሳ የነቢዩ ባሪያ የነበረ ነው። ኡሳማ ደግሞ የነቢያችን አለይሂ ሰላም ልጅ ነው። ኡሳማ አባቱ ዘይድ ነው። አባቱ በቁርአን ላይ ብቸኛ ስሙ የተገለጸ ሶሃባ ነው። እናቱ ኢትዮጵያዊት ነች። በእናቱ ኢትዮጵያዊ የሆነ ሶሃባ ነው። ማናት? የኡሳማ እናት ማናት? ኡሙ አይመን። የአላህ መልእክተኛ ኡሙ አይመን የነቢዩን እናትና አባት ኻድማለች። ነቢዩን ኻድማለች ከሚስቶቻቸው ጋር። የነቢዩን ልጆች ኻድማለች፣ ሐሰንና ሁሴን ሳይቀር። የሚገርማችሁ ብዙ ውለታ ውለትሽልናል፣ አሁን ያንቺን ውለታ የምንከፍልበት ጊዜ ነው አለ። ዘይድ ብኑ ሐሪሳና ዘይነብ ቢንት ጀሽ ባልና ሚስት ነበሩ። አለመፈላለጋቸውን አላህ እሱን ለነቢዩ ነገራቸውና ፈለማ ቀዳ ዘይድ ሚንሃ ወጠረን ዘወጅናከሃ፣ ዘይድ ከሷ ላይ ያለውን ሀጃ ሲጨርስ ዳርንህ አላቸው። ዘይነብን ለነቢዩ ዳራቸው። አላህ ዘይነብን ለነቢዩ ዳራቸው። የዘይድ ሚስት ነበረች መጀመሪያ፣ ነቢዩን አገባች ዘይነብ። ዘይድ ብኑ ሐሪሳ ደግሞ አሁን ያለ ሚስት ቀረ። እዛ ደግሞ ኡሙ አይመን ኡሚ ባዕደ ኡሚ፣ እናቴ ከእናቴ በኋላ ያሏት ኡሙ አይመን በረከቱል ሐበሽያ። እሷ ደግሞ ከዚህ በፊት ባል ሞቶባታል። የአላህ መልእክተኛ አሁን ላንቺ ውለታሽን የምንከፍልበት ጊዜ ነው ብለው ዘይድን ጠርተውት አግባብተውት ለኡሙ አይመን ዳሩት። ከዛ ኡሳማ ኢብኑ ዘይድ ተገኘ። ኡሳማ ኢብኑ ዘይድ የነቢዩ ዓለይሂ ሰላም የወዳጃቸው ልጅ ይባላል። ዘይድ የነቢዩ ወዳጅ ነው። ኡሳማ ደግሞ የወዳጃቸው ልጅ ነው። በጣም ነው የሚወዷቸው ሁለቱንም የአላህ መልእክተኛ እና ዘይድ በጣም ነቢዩን ያሳደጉት ባሪያቸው ነበረ። ነፃ አውጥተውታል። ዘይድ ብኑ ሙሐመድ ተብሎ ነበር የሚጠራው አላህ ቁርአን እስከሚያወርድ ድረስ ኡድዑሁም ሊአባኢሂም ሁወ አቅረቡ። ይሄ በአባታቸው ስም ጥሯቸው። ማካነ ሙሐመዱን አባ አሐዲን ሚን ሪጃሊኩም፣ የአንዳችሁም ወንድ አባት አይደለም ሙሐመድ ብሎ አላህ ቁርአን ካወረደ በኋላ በራሳቸው ስም ጥሯቸዋል። አሁንም አይቻልም። እሺ፣ በዚህ አጋጣሚ ልንገራችሁ ብዬ ነው። ባሳደጓችሁ ቤተሰብ አባት ስም መጠራት አይፈቀድም፣ ሐራም ነው። በማደጎ ያደክበት አባትን እያወቀው ማለት ነው። ካላወቀው ችግር የለውም። አባትን እያወቀው አባትን ስም በሱ ስም አልጠራም እኔ ጥሎኛል አላሳደገኝም ምናምን ተብሎ አባት አይካድም። በጣለበት አላህ ይጠይቀው። አፉ ካልከው ጥሩ ነው፣ ካላልከው ደግሞ ያሳደገ ሌላ ሰው ያሳደገ ምንም ያሳደገ ለቁም ነገር የሚያብቃ ባዳ ነው። አባት ብዙ ሰዎች መንገድ ላይ ይጣላሉ አይደለ? መንገድ ላይ እናት አባት ይጥላሉ፣ ወይም መስጊድ በር ላይ ምናምን ይጣላሉ። ከዛ የሆነ ሰው ያነሳል፣ ያሳድጋቸዋል። አሳድጎ ትልቅ ደረጃ አድርሶ አስተምሮ ምን ብሎ አስመርቆ ትዳር ያስይዛል ምናምን። ስምን ማነው ሙሉ ስሙን ባሳዳጊ ነው የሚጠራው። አባቱ ቢመጣም ቢያውቀውም ይክደዋል አባትየው ልጁ። ይሄ ትልቅ ወንጀል ነው። አባትን መካድ ኩፍር ነው ብለዋል የአላህ መልእክተኛ፣ ክህደት ነው ብለዋል። ስለዚህ ምንም ያህል የሚያም የሆነ ስሜት ውስጣችን ላይ ቢፈጥርም አባት መካድ ግን አንችልም። አባት ነው እና አደራችሁን አላህ ከልክሏል። ዘይድ ብኑ ሙሐመድ የሚባለውን ትታችሁ ዘይድ ብኑ ሐሪሳ ብላችሁ ጥሩ ብሎ አላህ ተናግሯል። ከዚህ በኋላ አሉ ነቢዩ እኔ አባቱ አይደለሁም በእኔ ስምም ዘይድ አይጠራም ብለው አዋጅ አውጀዋሉ። እና እሱ ይህንን ሐዲስ የሚዘግብልን ካለ አርሰለት ቢንቱ ነቢዩ ሰለም የነቢዩ ሴት ልጅ ላከች። ኢነ ኢብኒ ቀድ እሕቱዲረ ፈሽሐድና ልጄ ወንድ ልጅ ነበራትና የሞት ጣር ደርሶበታል፣ ሊሞት ነው ልጄ ጣር ላይ ያለውና ና ብላ አስጠራቻቸው ነቢዩ። ነቢዩ ደግሞ ያው የእሱ አባት ናቸው። ከዛ ፈአርሰለ የቅረኡ ሰላመ እሷ የላከችውን መልእክተኛ የአላህ መልእክተኛ መልሰው ላኩት። አሰላሙ አለይኪ ብለውሻል ብለህ ንገራት። ወየቁል ብለውሻልም ሌላ መልእክት ከሰላምታው ተጨማሪ ብለውሻል። ኢነ ሊላሂ ማ አኸዘ ወለሁ ማ አዕጣ። አላህ እኮ ለአላህ ነው የያዘው፣ ለአላህ የነበረን ነገር ነው። ወለሁ ለሱ የሆነን ነገር ነው። ማ አዕጣ እሱ የሰጠው የነበረውን ነገር ዛሬ ይዘዋል። የሰጠው አላህ ነው፣
የሚይዘውም አላህ ነው። ወኩሉ ሸይኢን ዒንደሁ ሁሉም ነገር አላህ ዘንድ ቢአጀሊን ሙሰማ በሚታወቅ ቀነ ቀጠሮ የተወሰነ ነው። ማን በመቼ ይመጣል፣ ማን መቼ ይሄዳል ይታወቃል አይደል? ሁላችንም ተራችን ነው የምንጠብቀው። አሁን የመቀዳደም ነገር ነው። እኔ ልጆቼ ሊቀድሙኝ ይችላል፣ እኔ ሊቀድማቸው እችላለሁ። ቤተሰቦቼ ሊቀድሙኝ ይችላል፣ ሊቀድማቸው እችላለሁ። የመቀዳደም እንጂ ተራው ያለ ነው ቢአጀሊን ሙሰማ። ከዛ ምን አሉ? ፈልተስቢር ወልተሕተሲብ ሰብር ታድርግ ከአላህም ደግሞ ምንዳን ትጠብቅ። በቃ ሰብር ታድርግ። ልጇን አላህ ወስዶባታል፣ ሰብር አድርግ ይበሏት። የኔ መምጣት ምንም ትርጉም የለውም ነው። ከዛ ይህን መልእክት መልሶ መልእክተኛው ሲነግራት ለሷ ምን አለች? ፈአርሰለት ኢለይሂ አሁንም መልእክተኛው ድጋሚ ሁለተኛ ላከች ወደ ነቢዩ ጋር። ቱቅሲሙ አለይሂ በአላህ እየማለች ለየእትየነሃ ወላሂ መምጣት አለበት ብላለች ብለህ ንገረው። ነቢዩን ማለት ነው። መምጣት አለብህ ብላ አስረግጣ እና ካልመጣህ አለቻቸው። የዛን የአላህ መልእክተኛ ተነሱ። ፈቃመ ወማዐሁ ሰዕድ ብኑ ዑባዳ ወሙዓዝ ብኑ ጀበል ወኡበይ ብኑ ከዕብ ወዘይድ ብኑ ሳቢት ወሪጃሉ ረዲየላሁ ዐንሁም። አሁን እነዚህ ሰሓቦችን እዚህ ጋር የተጠቀሱትን ይዘው ሄደ የአላህ መልእክተኛ። ማን? ሰዕድ ብኑ ዑባዳ፣ ሙዓዝ ብኑ ጀበል፣ ኡበይ ብኑ ከዕብ፣ ዘይድ ብኑ ሳቢት። እነዚህ የነቢዩ ካቲበል ወሕይ ነበሩ። ወሕይ ጸሐፊ ነበር። ወሕይ ሲወዳ ከሚጽፉላቸው ሰሓቦች መካከል 10 ናቸው። ከ10ዎቹ እነዚህ ናቸው። እና ወሪጃሉ ሌላም ሰው ይዘው ሄደ የአላህ መልእክተኛ። ወዴት? ወደ ልጃቸው ቤት። ልክ ቤት ደረሱ። ፈሩፊዐ ኢላ ረሱሊላህ ሰለም አሰቢይ ልክ ነቢዩ ሲመጡ ልጁን አነሱና ያው በጣም እንትን ነው ጣር ላይ ያለው ምንም ሰውነቱ አይሰራ አነሱና ለነቢዩ ሰጥቷቸው። የዛን የአላህ መልእክተኛ ፈአቅዐደሁ ፊ ሂጅሪሂ ታፋቸው ላይ አስቀመጡት ልጁን። ወነፍስሁ ተቀዕቀዑ ነፍሱ ይሄ ልብ ምቱ ማለት ነው ምንድን ነው ይንቀሳቀሳል። በቃ የገርገራ ምልክት እንደሆነ የአላህ መልእክተኛ ገብቷቸዋል። የዛኔ ልጁን እንዳቀፉ ፈፋደት ዓይናሁ ዓይናቸውን አነባ አለቀሱ። ከዛ ሲያለቅሱ ግራ ገባውና አብሯቸው የመጣው ሰሓባ ፈቃለ ሰዕድን ረዲየላሁ ዐንሁ ያ ረሱለላህ ማ ሃዛ አንተ የአላህ መልእክተኛ ሆይ ምንድን ነው ይሄ አላቸው። እርሱም ያለቅሳሉ። እንዴት ታለቅሳለህ ነው። ከዛ ፈቃለ ሃዚሂ ይቺማ አሉ የአላህ መልእክተኛ ረሕመቱን እዝነት ነች ጀዐለሃ አላሁ ተዓላ ፊ ቁሉቢ ዒባዲሂ አላህ በባሮቹ ቀልብ ላይ ያደረጋት የእዝነት ምልክት ነች። እዝነት መኖሩን ምልክት ነው አሉ። ወፊ ሪዋየቲ ፊ ቁሉቢ መን ሻአ ሚን ዒባዲሂ አላህ በሁሉም ባሮች ላይ ሳይሆን በሚፈልጋቸው ባሮቹ ቀልብ ላይ ያደረጋት የእዝነት ምልክት ነች። አይን እንባ ወኢነማ የርሐሙ ላሁ ሚን ዒባዲሂ አሩሐማ አላህ እኮ ከባሮቹ የሚያዝነው ለአዛኞች ነው። አዛኝ ቀልብ ላለው ሰው አላህ ያዝንለታል አሉ። ሙተፈቁን ዐለይሂ ወማዕና ትቀዕቀዑ ወይም ተቀዕቀዑ ተተሐረኩ ማለት ነው። ወተጠረቡ ኢጥራብ ማለት እርስ በርስ እንትን ማለት ማለት ነው። ምንድን ነው መፋተግ ማለት ነው። እና መንቀሳቀስ የልብ ምት መጨመር ይህንን ማለት ነው። ማዕናውን እያሳየ ነው። አሁን ይሄ ሐዲስ ምንድን ነው የሚያመላክተው የሚያሳየው? ያው ሰው በጭንቀቱ ሰዓት ላይ መድረስ እንዳለብን ያመላክታል። ዋናው ግን መሀል ሻሂዱ ግን ልጅ ነው። የነቢዩ የልጃቸው ልጅ ነው። የልጅ ልጅ ደግሞ ወላጆች ዘንድ ከልጃቸው የበለጠ ስስት አለ አይደለ? የልጅ ልጅን ይወዳሉ እኮ። ወላጅ ጋር ያደገ ልጅ እኮ አያት ጋር ያደገ ልጅ ቀበጥ ነው ይባላል። ለምን? ሲያጠፋም አይናገሩትም፣ በጣም ስለሚሳሱላቸው። በቃ ማቅበጥ ነው እና አያት ጋር ያደገ ልጅ ቀበጥ ነው ይባላል። ባይሆን ነው የሚገርመው። የአይናቸውን በአይን ስለሚያዩ አያቶች ለልጅ ልጃቸው በጣም ነው የሚጓጉት። እና ይህ ልጅ ገርገራ ላይ ሆኖ ሰውነቱ ልፍስፍስ ብሎ የአላህ መልእክተኛ አዩ፣ ታፋው ላይ ያስቀመጡት። ሊታዘንለት ይገባል። ገርገራ ላይ ነው። በቃ በዛው ወደ አኼራ ሄደ። ነቢዩ አለቀሱ።
አሁን ይሄን ክስተት ከነብዩ ተገኝቷል አይደል? አለቀሱ። ለቅሶ ላይ ልታለቅስ ይገባል። ለቅሶ ላይ ልታለቅስ ይገባል። ለቅሶ መደሰቻ አይደለም፣ መዘነጫ አይደለም፣ መደነሻ አይደለም። በቃ ለቅሶ ለቅሶ ነው፣ ታለቅሳለህ። ከዛ በኋላ ሱሐባው ገርሟቸው ሰዓት የጠየቃቸው ለዘሩ እንዴት እርሱም ያለቅሳሉ ነው አይደለ? አይለቀስም? ለቅሶ ላይ ይለቀሳል። አንዳንድ ይሄ የምን ምልክት ነው አሉ ያላህ መልእክተኛ፣ የእዝነት ምልክት ነው። ማን ላይ የሚደረግ ነው? እዝነቱ ከባሮቹ የፈለገው ሰው ላይ የሚደረግ ነው። አንዳንዶች አሉ፣ ምን እንደምላቸው አላውቅም፣ ቃልም የለኝም። እናታቸው ሞታ ወላሂ ጠብታ እንባ የሌላቸው ሰዎች አሉ። በእርግጥ እንባ ማፍሰስ አንዳንዱ እምቢ ሊለው ይችላል፣ ውስጡ ሊያለቅስ ይችላል። ድርቅ የሚል ሰው አለ አይደለ? ይሄ ስሜት እንዳለ ነው። ይሄንን አይመለከትም። ማውራው ይሄንን አይመለከትም። ማልቀስ ይችላሉ። ሱቅ ተቃጠለ ቢባል አልቃሽ ነው የመጀመሪያው። እናቱ ሞታ ጀማሪ ኢማንኛ የሆኑ ሰዎች ወደ ኢማን ወደ እንትን የመጡ ሰዎች ማለት ነው። እንዲህ ነው የሚያደርጋቸው። እናቱ ሞታበት ተነስቶ ያስተናግዳል። አብሽሩ አብሽሩ ሰብር አድርጉ ይላል። እናቱ የሞተችው እኮ እሱ ልጅ እሱ ሊያስተዛዝነው መጥተው እሱ ያስተዛዝናቸዋል። እናቱ የሞተች አይደለም ድመት የሞተበት የማይመስለው ሰው አለ። እንደው እኔ አላህም በሆን እቀያየራቸው ነበር፣ እሷ መቆየት ነበረባት። እንደዚህ አይነት ደረቅ ቀልብ ያለው ሰው ምን ያደርጋል? ለእናቱ ያልሆነ ኡማውን ይፈጀዋል ማለት እኮ ነው ሰው። ከዛ በኋላ አብሽር ሰብር አድርጉና ስትሉት ተውተው ኢና ሊላሂ ወኢና ኢለይሂ በቃ አላህ ያ አላህ ነበር ወሰዳት አላህ ይልሃል። አዎ እሱማ ልክ ነው እኮ ኢና ሊላሂ ሁለት አይነት አለው። ኢና ሊላሂ እያልክ ውስጥ ላይ ዋጥ ታደርጋለህ፣ እምባህን ታነባለህ፣ ልብህ ይቆስላል። ወልዓይናኒ አይኖች ያነባሉ አሉ የአላህ መልእክተኛ። ወልቀልቡ የሕዘን ቀልባችን ያዝናል አሉ። ወላ ነቁሉ ኢላ ማ የርዳ ረቡና ከአንደበታችን ግን ጌታችን አላህ የሚወደውን እንጂ አንናገርም። የተከለከለው ይሄ ነው። ወይኔ የኔ አንበሳ የኔ ግልም የኔ እንትን ምናምን ነገር እያልክ የኔ ተራራ የኔ ጀግና አንተ እኮ ሞት አይገባህም ምናምን ያዙ ልቀጡኝ ሙሾ ምናምን አንደኛ አትወደውም ማለት ሰውየው ወደዋለሁ የጌታ መገለጫ ነው ካልክ የሞተው ሰውዬ መላኢካዎች ደረቱን በቦክስ እየመቱ አንተ ተራራ ነህ፣ አንተ አንበሳ ነህ፣ አንተ እውነት ሞት አይገባህም እያሉ ያሰቃዩታል። ኢነል መይተ ለዩዐዘቡ ቢቡካኢ አህሊሂ ፊ ዱንያ አሉ የአላህ መልእክተኛ። አው ከማ ቃል አለሰ የሞተ ሰው በህይወት ያሉ ቤተሰቦቹ ሙሾ በማውረዳቸው በመገጣጠማቸው ምክንያት ቀብር ላይ ይቀጣል አሉ የአላህ መልእክተኛ። ተናዞ የሞተ ሰው ካልሆነ በስተቀር ምንም ነገር አልፈልግም የሚል ሰው አለ። ቁጭ ሀዘንን መቀመጥ የማይፈልግ ሰው አለ። ምንም ነገር በቃ እንደውም ከፈለገ ይስቃል። በቃ እኛ በጣም ሰብረኛ ነን ምናምን ነገር እንደ ውሸታም ነው። እሺ ሰብረኛ አይደለም እንደዚህ ሰው ውሸታም ነው። ቀልበ ደረቅ ነው የምትሉት ቀልበ ደረቅ ነው። ልጁ ሞቶበት፣ አባት ሞቶበት፣ ማንም ሞቶበት ሙእሚን አይደለም ለሚያውቀው ለአካሉ ክፋይ ለሆነ ሰው ይቀርና ለሩቅ ሰው እኮ ያለቅሳል። ረቂቀል ቀልብ ነው ሙእሚን። ልቡ አዛኝ ነው። ረሕመት የሞላው ነው። አላህ የሚያዝነው እዝነት ቀልብ ላላቸው የእዝነት ቀልብ ላላቸው ሰዎች ነው። ስለዚህ ሰብር አድርጉ ምናምን። አንዳንድ ሰዎች ደግሞ አለ ይችል ነገርና ጨርሳለሁ። እንደዚህ አሁን ይሄ ራሱ ላይ የደረሰ ነው አይደለም። እኔ አባቴ ሞቶ አላህ ይረሐመው ማን ያስለቅሰኝ? እንዴት ላልቅስ? እኔ አሁን ራሱ ባለቅስ ደስ ይለኛል። ሐቂቃ የዛኔ ስላለቅ ይመጣል ኡስታዝ ሰው አንተ ኡስታዝ አይደል ኢና ሊላህ ኧረ ተው ይልሃል። ትንሽ እሱ እንደሄደልኝ ትንሽ ማልቀስ ሲጀምር አንዱ ደግሞ ይመጣል። ወይ ሙአዚን ነው ወይ ዳኢ ነው። ኢና ሊላህ ኡስታዝ አንተ ምናምን ይልሃል። የሆነ ነገር የሆነ ሙሲባ የሆነ ወንጀል እዛ ቦታ ላይ ይቻላል አይቻልም ብለህ ይሄን አዲስ አትቀራለት። የአባቴን እምባ እንደውም ወስደውብኛል እነዚህ ሰዎች። ሐቂቃ ነው የምለው። አልቅሶ መውጣት እኮ አንድ ነገር እኮ ነው። አልቅሰህ እኮ የሆነ ነገር ሲወጣልህ ይቀልልሃል እኮ አይደለም። ደረቅ ከሆነ አንተም ደረቅ መሆን አለብን። ኢና ሊላህ ይላል አንተ ጋር መጥቶ ምንድነው ኢና ሊላህ? አንተ ሰው አይደለ እንዴ? እንዴት አታለቅስም? ይኸው ለነብዩ ያላችሁ ሰዓት እኮ እሱን ነው አይደል?
እንዴት ብሎ አላቸው? የራህመት ምልክት ነው። እንደውም የማያለቅስ ሰው ካገኛችሁ ኢና ሊላህ ማለት ያለባችሁ ለማያለቅስ ሰው ነው። እንዴት አታለቅስም በሉት። ስለዚህ ይሄ የራህመት ምልክት ነው። እንባና አልቅሱ፣ በደንብ ስቅስቅ ብላችሁ አልቅሱ። ግን ከአንደበታችሁ ግን ከላም እንዳይወጣ። እናንተም አኺራችሁን ታበላሻላችሁ፣ የሞተውን ሰውዬም ደግሞ ታስቀጣላችሁ። እውነት ብትወዱት ከሆነ አይናችሁ ብቻ ያንባ፣ ልባችሁ ይዘን። ወዲያውኑ እኮ ማታውኑ እኮ ነው ካርታ ጨዋታ የሚጀምሩት እኮ። መሳሳቅ ምናምን የሚጀመረው እኮ ወዲያውኑ። ጫት ያለው ጫቱን ይዞ ይመጣል ወዲያውኑ ማታው። ሀይ ነው የሚደረገው። እንኳን ሞተልን ይመስል ድግስ ነው የሚመስለው እኮ የዛሬ ለቅሶ። ይረሳል፣ ሙሉ በሙሉ ሰውየው ይረሳል። አደራችሁን፣ ይሄ ከሸሪዓ ውጭ የሆነ ተግባር ነውና ሸሪዓ የታዘዘውን መፈጸም መቻል ይኖርብናል። አላህ ሰብረኞች አላህ ያድርገን። ሐዘኑን አላህ ራቅ አላህ ያድርግልን። እኛና ቤተሰቦቻችንን አላህ ይለያየ። ከመጣ ሙሲባውን ደግሞ በሰብር የምናልፈው አላህ ያድርገን። هذا وصلى الله على سيدنا محمد والسلام عليكم ورحمة الله وبركاته